ይህ ኤፍቢቲ ቲቪ ነው። የካቲት 27 ላይ በእንደዚህ መልኩ ትኬትን ቆረጥኩ። የቆረጥኩት ትኬት 500 ብር ተጨማሪ ጨመረበት የቆረጥኩት። Golfana hasta የካቲት 28 ላይ በጠዋቱ በእንደዚህ መልኩ ጉዞዬን ጀመርኩ። ሲደርስ አንድ ቡና አዘዝኩ። ቡናው ችግር ስላለበት ኬሚካል ነገር ተጨምሮበት ስለነበረ ሳልጠጣ ተነሳሁ። አለፍ ብዬ ሌላ ቦታ ቡና አዘዝኩ። በአንጻሩ ጥሩ ቡና ስለሆነ ጠጣሁ። ምሳዬ ቆሎ ስለነበረ ቆሎም ገዝቼ ኮማንደር ባስ ውስጥ በእቅድ የተደረጉትን እንደምከተለው ተመልከቱ። ባሱ ከግማሽ በላይ ባዶ ነው የሄደው። በዛ ላይ የነበሩት ተሳፋሪዎች ሕፃንና ፈላ ነበሩ። ሕፃናቱም በየመቀመጫው ላይ እንደ አልጋ ተኝተውበት ይጓዙ ነበር። ከዛም በተጓዳኝ ከጀርባ የምትመለከቷቸው ተሸፋፍና የምትቀመጥ ሴትዮና ወንድ ሰውዬ እንደሚከተለው ተተናኮሱ። ወንድየው ልክ ቆሎ ከነቀት ገዝቼ ሳል ቆሎ ላይ የራሱን ጃኬት አራገፈ፣ ሶፍትም ጣለበት። በመንገድ ነው ሶፍት የምትጥልበት አልኩ። ተናደድኩ፣ ሶፍት ወረወርኩ። ሴትዮዋም ትንሽ ቆይታ ከጀርባ ጭንቅላቴን መታችኝ። አውቃ ጤነኛ አይደላችሁም እንደ ብዬ ዞር ብዬ አሁን አናገርኳቸው። ከዛም በተጓዳኝ እነኚህ ሰዎች
በእቅድ የሚጓዙ መሆናቸውን ስለማውቅ ወደ ፊት ለፊት ወጣሁና ቀስ ብዬ ለመኪናው ኤርባስ ረዳትና ሾፌሩ ተናገርኳቸው። መጨረሻ ላይ አስኮ አካባቢ ልወርድ ሲል ሾፌሩም ረዳቱም እንደገና ምንም ነገር አላየንባቸውም፣ ለምንድን ነው እንደዚህ ያልካቸው ሲሉም እንደገና ወደ እኔ ነገሩን ልመልሱ ታስበው ነበረ። ያ አይደንቀኝም፣ ግን እዛ ውስጥ የሆነ ነገር ብፈጽም ኖሮ ምን ሆን ነበር? አዲስ አበባ ቆይታዬ ውስጥ ከሰኞ እስከ ዓርብ ጉዳዮችን ካገዘኝ የሰማይና የምድር አምላክ ፈጣሪ ጋር እንደምንም ተራርጬ ተወጥቻለሁ። በቀን ውሎዬ በስንት ስራ የዛለ አእምሮዬን ትንሽ ሊያሳርፍ ለማለት ያክል ከልክ ባላለፈ ትንሽ አልኮል ልጎነጭ በማለት ጎራ አልኩ። እንደምታዩት እዛች ጋር ባለችው መለኪያ አረቄዋ መጥቶ የጠጣው ሰውዬ ከዛ ቀደም ይቺ አረቄ በዚህ መጠጥ ላይ ተጨምራ እንድትሰጠኝ ባደረጉት እዛ በሚያስተናግዱት ሰዎች ያንን ከፈጸሙ በኋላ ነበረ። እኔም ያቺን የመጣችውን ስለመለስኩ ለሁለተኛ ጊዜ በዛ ያመጣውን ጨምሮበት ያመጣውን እንደዛ ፎቶ ላይ እንደምታየው እንደተቀዳ እዛ ላይ ትቼ ግን ብሩን ከፍዬላቸው እንድወጣ ተገድጃለሁ። ይሄንን ያደረጉት እንግዲህ አረቄ እኔ ስለማልጠጣ ስለማልፈልግ ያንን እዛ ውስጥ በመጨመር እንድጠጣ እና ምን ከዛ በስተጀርባ ምን እንደሚያሰሩ እነሱም ያውቃሉ፣ እኔም ስለማውቀው በእንደዚህ ሸውጄ ወጥቻለሁ። ምግብ ላይም አረቄ ተጨምሮ ተሰጥቶኛል። ቁርስና ምሳ ሳልበላው አልኩ። ካዘዝኩ 30 ደቂቃ ልሞላ ነው። ማን እንደሚወጣ እዩት። ውሃን የሚያመላልሰው ወጣ። ማን እንደሚገባ እዩት። ይቺ ሕፃን የምትመታ እያሰቃየች ያለች ይቺ ሴትዮዋን ስለ ነገሩ በግልጽ ታውቀዋለች። እዛ ጋር ቁጭ ብሎ ሕፃንን የምትመታውን ደግሞ ምን ስትል ብትሰሟት ማን እንደምትገባ እዩት። የት እንደምትገባ እዩት። አመቱን በሙሉ እዛ የነበረች ሴት ናት እንደዚህ አይነት ስራ የምትሰራ። ይህንን ሲል ቴክኒክና ታክቲካቸውን ማየት ትችላላችሁ። አሁን ምግቡ መጣ፣ ምሳ እመገባለሁ ማለት ነው። ምን እንደተሰራ ታዩታላችሁ። ከዛ በመቀጠል ምን እንደነበር አሳያቸዋለሁ። ወጣች እየተመገቡ ያለ ተመሳሳይ ድርጊትን ደግሞ እየተመለከታችሁ ልግለጽላችሁ። ግን ከዛ በፊት ቀደም ብሎ ያያችሁትን ልንገራችሁ። ይህንን ቤት እኔ ከዓመት በላይ ነው የተጠቀምኩበት። ግን ይሄ ቤት ማንም እንድነካው እንድጠይቀው አልፈለግም። ምክንያቱም በጣም የማመሰግነው ግን ከ2011 ጀምሮ ሰንዳፋ ላይ እንደዚህ አይነት ድርጊት ያልተፈጸመኝበት ቦታ የለም። አዲስ አበባ እና አዲስ አበባ አካባቢ 2014 ላይ ከማዕከላዊ እስር ቤት ከወጣው በኋላ ዱካምና ቢሾፍቱ ላይ ያልደረሰብኝ የመመረዝና ብዙ ነገሮችን እዚህ ላይ ሳልገልጽ አላልፈውም። በተለይ አዲስ አበባ ላይ እዚህ አካባቢ አስኮ ላይ እንደዚህ የተፈጸመብኝን እያንዳንዳቸው ቤት ስለማወቅ ብዙም መጥቀስ አልፈልግም። ከዛም በተጓዳኝ መድኃኔዓለም ላይ መሰል ከምግብ ጋር
በመጨመር እኔ ሊጎዱኝበት ሰጡኝ የነበሩ መሰል ድርጊቶች እንዳሉ አሁንም በመጨመር መግለጽ ግዴታ ሆኖብኛል። ስለዚህ እዚህ ጋር የምትመለከቱት የተመገብኩትን ቦታ በጣም ሪዘርቭ አድርጌ እንደራሴ ቤት የምጠቀመው የፈለገ ጉዳት ብደርስ እንኳን ራሴ በማውቀው መንገድ እያለኩብን እየተገናኟቸው በሶሻል ኢንተራክት እያደረግኳቸው ነው እያለኩ ያለው በማንኛውም መንገድ። ስለዚህ የሆነ የምለውን ከምናገር እንደዛ አይነት ቴክኒካል ነገሮችን ማስተባበያ ጉዳዮችን ግን ላለመግለጥ መናገር አልችልም እና ቴክኒካል ቅድም ያሳያቸው አሁን እዚህ ጋር ቁጭ ብሎ ሳምቡሳ ይዘው መጥቶ ተሸፋፍነው እየተመገቡ ያሉ ምግብ አዞ ቁጭ ብሎ ገና ደግሞ ምግቡን ይመገቡታል። መሰል ቴክኒኮች አሉ። ቅድም እዛ ላይ ያያቸው ማንኛውም ገብቼ ከ2012 ጀምሮ እስከ አሁን ዕለት ድረስ የተመገብኩበት መሰል ድርጊቶች ተፈጽመዋል። ስለዚህ ያክል ባላራዝም በግልጽ ታውቆ ግን የኦሮሚያ ብሔራዊ ክልላዊ መንግስት እና ኢፌዴሪ መንግስት የህግ የፍትህና ዴሞክራሲ ተቋማት የመስራት መብትን በሙያዬ የመስራት መብትን ለምን አላስከበሩም? ግልጽ ነው። ሲከበርልኝ እዛ ቦታ ሆኜ ምን ያክል ቁጥጥር ማድረግ እንደምችል ስፔሻሊ በተለይ አድሚኒስትሬቲቭሊ የሆነ ቦታ ኮምፒት አድርጌ ገብቼም ሆነ በማንኛውም መንገድ ግልጽ በሆነ መንገድ ቢሰራ ሙሉ አድሚኒስትሬቲቭ ባይሆንም በስራ ሂደት መሪ ደረጃ ይህንን በግልጽ አክሽን ለወስድበትና ማን ይሄ አይነት አስጸያፊ ድርጊት 552 ወደ እኔ ሞባይል ከመላክ አለመቆጣጠርን መርጦ በእኔ ላይ ጉዳት ሲያደርስ እንደነበረ እና መሰል ወንጀለኞችን ከቢሮ እስከ ሚኒስትሪ ድረስ ማቅረብ እንደሚችል ስለሚያውቁትና ብዙ ኃላፊዎችን ከተጠያቂነት የማያወጣ በመሆኑ እስካሁን አስተጋጉለኝ። ግን እንደዛ ያዋጣል ወይ? አያዋጣም። የህግ የበላይነትና ከመንግስት የበላይነትን የማክበር ግዴታ ስላለባቸው በህግና ፍትህ ስርዓት ያስገባሁት አቤቱታዎችና ክሶች ላይ ውሳኔ ሳይሰጡበት እስካሁን ድረስ ማዘግየት ስለማያዋጣቸው ቶሎ አሁንም ወዲህ ሳያወላዱ ትክክለኛ ፍትህ እንዲሰጡ በዚህ አጋጣሚ የአገር ማህበረሰብም ሆነ ዓለም አቀፍ ማህበረሰብ አውቆ እንዲከታተለው አስምሬ እናገራለሁ። በዚች ዕለት ከኢትዮጵያ ንግድ ባንክ የሲቲ ሴንተር ስር ከሚገኘው ብዙ ጊዜ የሚያወጣው ገንዘብ ከዛ ብራንች ስለማወጣ እዛ በሄድኩበት ሰዓት የሲቲ ሴንተር ስር የነበረው የኢትዮጵያ ንግድ ባንክ ከቦታው ተንቀሳቅሶ ወደዚህ ሽት ማድረጉ ሲነገረኝ ለጉዳይ በጣም ስለምሯሯጥ እዚህ ጋር ገባሁ። ግን ከአንድ ሰዓት በላይ ነው የፈጀው። ምን እንደተደረገብኝ ባጭሩ ብነግር ግን እዚህ ላይ ብር እየሰጠች ወንድ አካውንታንቷ ሁሉንም በጣም የተቦጫጨረና የተቀዳዳውን
ሰጠችን። ተቀብዬ ኦልሞስት ከ1000 በላይ የሚሆኑ ብሮች ወደ 2000 የሚጠጉ ተቀዳድተዋል። ከዛ ቀይርልኝ ስላት እንደማትቀይር አልቀይርም ብላ ገገመች። ስትገገም ማናጀሩ ጋር ሄድኩ። በጣም ተበሳጭቼ ስለነበር እዚህ ጋር ከዚህ በፊት የተቀደደውን ብር በራሴ ይዤ ሄጄ አንቀይር ያሉኝ የኢትዮጵያ ንግድ ብራንች ነበር። የኢትዮጵያ ንግድ ባንክ ብራንች ነበሩ። ያ ሁላ በጣም ያስቆጣኝና ያበሳጭኝ በመሆኑ ይህንን ቀይሮ ይዞ ሲመጣ ማናጀርን ቀጥታ እንዲቀይርልኝ ጠየቅኩት። ተቀብሎ ወደ 200 ቀይሮ መጣና ሰጠኝ። ተቀበልኩት። ሳይ ሌላ እየተቀዳዱ ግን ቁጥራቸው የማይታዩ ተጨምሮበት ስለተሰጡኝ ያንንም አውጥቼ የሰጠሁት እንደገና ቀይረልኝ። ይህንን ሁሉ የምታደርስብኝ ያቺ ዊንድ አካውንታንቷ በግልጽ ይህን ስታደርስ ተጠያቂ እያደረጋት አንድ አካል አልነበረም። እኔም ብቻ ነበረ አትኩሮታቸው እንዳለ። በእርግጥ ንግድ ባንክ ውስጥ የሚሰሩ ከላይ እስከታች ያሉ ሰራተኞቻቸው በጣም ያላቸው አስተሳሰባቸው ለእኔ ያላቸው ስለሚያውቁት ጉዳይን ከታች እስከ ላይ በጣም ኢሰብአዊ ስለነበረ ለብዙ ጥቃትም ሊያደርጉኝ የደርሱበት ጊዜ ነበሩ። ከዛም ባሻገር አንዱ እዚህ ላይ የሚታይ ሰውዬ ነበር። በዛ ግልጽ እኔን ተከትሎም መጥቶ መጻፍ የሚገባው ቦታ ላይ ጻፍልኝ ብሎ 2-3 ጊዜ ሲጨቅጭቀኝ ነበር። እንግዲህ የባንክ ሰራተኞቹ ስራ በመሆኑ እኔን ልጨቃጨቀኝ አይገባም ነገርኩት። እንደዚህ አይነት ድርጊት እዚህ ጋር የተፈጸመው ዛሬ ሳይሆን ከዚህ በፊት ኢቨን ህይወትህን እስከምጠፋበት ድረስ ለ18 ዓመት ሲደረግብኝ የነበረ ኢቨን በተለያዩ የማህበረሰባቱ አካላት ሲደርስብኝ የነበረና በባንኩ ሰራተኞች አሊያም መስተዳደሮቹ ሲደርስብኝ የነበረ ጉዳዩ ደግሞ በባንኪንግ ሲስተሙን እንድጠቀም በህግም እስከ ብሔራዊ ባንክ ድረስ በህግ የሚታዩ ወንጀል የተፈጸሙበትን ጉዳዮችን በጽሁፍም አስገብቼ በአካልም አስገብቼ ያንን ትክክለኛ ፍትህ ባለመስጠቱ እና ለዚህ ተጋላጭ እንደሆን በማድረጉ ማንኛውም ተራ ሰው ዲጂታል ባንኪንግ እየተጠቀመ ባለበት ሰዓት ላይ እንዳልጠቀምና ለነኚህ አሁንም ተጋላጭ እየሆንኩ እንደሆን አድርጓል። ይህም በግልጽ እንድታወቅ እንደገና የታወቀ በሆኑ አሁንም እንደቀጠለ እንድታወቅ ያክል እዚህ ላይ አክዬ ጨምረዋል። መጋቢት 5 ከአስኮ እንደምከተለው መንቀሳቀስ ጀመረ። ከዛ ነቀምት ገባ። ነቀምት ስንገባ እንደ ወትሮው ህፃናቶችና የመሳሰሉት አካለ ስንኩሎች ባሪያው ተመግብለት። እማኞች በካንቻ የሚጓዙ በፖሊዮ ማለት የተጠቁ የሚመስሉ እንዳለ ውር የምሩበት ምግብ ቤት አካባቢ መኪናው አቆመ።
እንደ ወትሮው አለፍ አልኩና የሆነ ቦታ ቁጭ ብዬ ቡና ጠጣሁ። ቡና ጠጥቼ ትንሽ ቆየሁ። ተሳፋሪዎች ባስ ውስጥ ልክ ስገባ ከዛ በፊት በመንግስት ደንቡን ካለመጠበቅ እነኛ አይነት ውርውር የሚሉን ሰዎች የሚለቋቸው ጀርባ ጥቃት እንድደርስብኝ የሚከታተሉት ለነሱ ተልኳቸው ነው የሚፈጽሙ። ከብዙዎቻቸው አንዱ ብቅ አለ። አንካሳና ብካንች የሚሄደው ነው። ገባ ልመና ጀመረ። ዝም አልኩ። በጣም ጨመረ። ድምፁን እየጨመረልኝ በጉልበት እንደሚቀበለኝ ስጠይቀኝ አንተ ዝም አልኩ እኮ በቃ እየለመንኩ ነው፣ በግዴታ አይደለም እኮ ዝም ሰው ሲል ዝቅ ብለህ ደግሞ ሌላው መለመን ስል ጀመረ። በክራንቹም ልመጥ አሁን ወይ ውረድ ወይ አለፍ በልና ለምን አልኩና ቁጭ አልኩ። ከዛ እንደማመናጨቅ አደረገና አለፍ ብሎ ትንሽ ቆይቶ ወጣና ከወጣ በኋላ በውጭ በኩል መጣ። የእብደት ንክሻውን ንከሰን። ዝም አልኩ። እዛ አካባቢ ደንብን እንድጥሱና እንደፈለጉት እዛ አካባቢ የሚንቀሳቀሱት ይህንን ሲያደርጉ ከጀርባቸው እኔ ላይ ጉዳት እንድደርስ ያንን ለቅቅ ያደረጉ መንግስት አካላት። ምክንያቱም መንግስት ደንብን የሚያስከብር አካል አለው። እንደዛ አይነት ነገር እንዳይፈጸም ቁጥጥር የማድረግ ግዴታ አለበት። ያንን ለቅቅ ሲያደርግ ፍቃዱ ህገወጥ ድርጊት እንዲፈጸምና በተለያንን ደግሞ በእቅዳቸው ውስጥ አስገብቶ እንዲጎዳበት በማድረግ ስለሚንቀሳቀሱና እንቅስቃሴ እንደነበረ ስለሚታወቅ እቅዳቸውን ለማሳካት እስከ ዛሬ ድረስ ጥረዋል። አሁን ትናንትና የመጨረሻውን የሞከሩት ያም አልተሳካላቸውም። ምክንያቱም ከማንኛውም ላይ ሰው ጋር